በጣም ነው ደስ ያለኝ። ውይ በጣም ገዝዬ ምንና ነው ጉንጭ በጉንጭ ሆነችው አልኩኝ እኮ ባለፈው እግዚአብሔርን የኔ ኬክ ስሙ ልንገራችሁ ህዝቡን አየሁትና አንድ ደግሞ ቀልቃላ ሴት አለች ዩቲዩበር እያወራች ነበር። የሆነ ሴት ያርግዛለች ያለች ነበር። ከዛ በኋላ አየሁት አሚራ ይደጥቅ ሰው አየሁትና ይሄ ህዝብ አልኩኝ ማርያምን ወይ መንገድ ላይ ስንሄድ ያገኘናል ወይም የሆነ ነገር ላይ አሁን ቶሎ ብለን እናውጣታ ብለን ሲዲዬ ይደጥቅ ሰዎች ማርያምን ጥያቄ አለ እንትኑ ሰርጉ መቼ ነው? ሰርግ ልጃችን በእጃችን ይዘን እንዴ አይደለም ልጃችን በእጃችን ይዘን አድጋ ተያይዘን አገር ቤት ሂደን አገር ቤት ነው የምንጋባው። አሁን ተጋቡ እንጂ ዝም ብላችሁ ለማን ብዬ ማን ላበላ እዚህ ማን አለኝ? ሆነ እኔ አትብሉ ችግር የለውም እኛ አንፈልግም ምንም መብላት ሂዱና እንትን አድርጉ። በእኛ ራሱ እኮ እንዴ ስለዚህ እኔ ከህዝቤ ጋር ልንገርሽ ከህዝቤ ጋር የአባቴ ቤተሰቦች ተሰብስበው እናቴ ወንድሞች አጠገቤ ሆነው ወዳጅ ዘመድ ተሰብስቦ ሀገር ቤት ልገባ እንፈልገው እንዴ እኮ ሐራሽ እሺ ጥሩ ነው። እሺ ይሁን። ምን አይነት ዘፈን ልትፈትልሽ ነው? ከምር ደስ የሚል ዘፈን ነው አባቱ፣ የደስታ ዘፈን። ምን የሚል ዘፈን ነበር? ችርስ ደስ የሚል ነው ጋይስ። አው ችርስ በለው ችርስ አሰይ ጋይስ አጨብጭቡ ጋይስ በጣም ነው ሙድ እግዚአብሔር ያክብርልኝ። ያንቺ መቼ ነው? God bless you ወንድሜ። Thank you so much guys። Let's go guys። አታ የሴት ልጅ አባት መሆን ግን እንዴት ነው ማርያም ታውቁታላችሁ? እስኪ ንገሩ። አየኸው አይደለ? ደስ ይላል። እነ ብላኪ ምናምን እየላኩ ነው። አልተቀበልኳቸውም። ልቀበላቸው? ተቀበል ችግር የለውም። እሺ አካውንት የተዘጋብሽ ልጅ ነሽ አሞራ። ሌላ ሰው ብቻ ነው እንዴት ይገባው? ሌላ አንድ ሰው አስገባ ማለት አቂና ሰው ግን አይታየኝም። ሳሮን ማንን ያስገባሽ? አውቄ ነው። አይስዌር እኔም አይታየኝም። ቂጣ ራስ ጠቆረ አይስዌር ቂጣ ራስ ወይኔ እኮ ቂጣ ነው ቂጣ። ሰውን በጥቁረቱ ለመሳደብ አትሞክር እሺ። ሰውን በሰውነቱ ማክበር አለ። እያልተሳደብኩ እኮ ይሳደብኝ አትበል አይባልም። እንደዛ ይቅርታ በል ሰውዬ ስማ፣ እግዚአብሔር የምትፈራ ከሆነ ይቅርታ በል እኮ ይቅርታ በል አሁን ልጨፍርበት እኮ ይቅርታ በል ብላክ